የትዳር አጋራችሁ እናንተ ሳታውቁ ከሌላ ሰው የብድር ውል ቢያደርግና ብድር ቢበደር ወይም ባላችሁ አለመግባባት ወደፊት ትዳራችን በፍቺ መፍረሱ ስለማይቀር ገንዘብ ላሽሽ፣ ዕዳ ላስገባ ወይም ላስገባት በሚል የብድር ውል ስምምነት ከጓደኛ ከዘመድ በመመሳጠር እንደተበደረ ቢያደርግ እናንተ ያላችሁ የህግ መፍትሄ ምንድነው የሚለውን እነግራችኋለሁ። በሁለተኛ ደረጃ ደግሞ የብድር ውሉ እንዲፈርስ ክስ ስታቀርቡ በማንኛውም ጊዜ አታቀርቡም፣ ጊዜ ገደብ አለው። ካልሆነ ባለ ዕዳ ነው የምትሆኑት። ስለዚህ ይህንንና ሌሎች ጉዳዮችን ጠቃሚ የሆነ የህግ ምክር ይዤላችሁ መጥቻለሁ። በተለይም ባለ ትዳሮች ጠቃሚ የሆነ የህግ ምክር እንዳያመልጣችሁ እጋብዛችኋለሁ። አብሬያችሁ የምቆየው ጠበቃና የህግ አማካሪ ዩሱፍ አከበረኝ ነኝ። መልካም ቆይታ እንዲሆንላችሁ እመኛለሁ። እንግዲህ በቤተሰብ ህጋችን አንቀጽ 68 ንዑስ አንቀጽ መሰረት ከ500 የኢትዮጵያ ብር በላይ ለመበደርም ሆነ ከሌላ ሰው እንደዚሁም ደግሞ ለሌላ ሰው ለማበደር ወይም ደግሞ ለሌላ ሰው ዋስ ለመሆን ከትዳር አጋሮች መካከል የትዳር አጋሮች ስምምነት ያስፈልጋል። አንዱ ከ500 ብር በላይ ለሌላ ሰው ለማበደርም ይሆን ለመበደርም ይሆን የብድር ውሉ ላይ ለሌላ ሰው ለሚበደር ወይም ዋስ ለመሆን የትዳር አጋሩ ስምምነት ያስፈልጋል። ይህንን ግዴታ ግን ሳያከብር አንደኛው ተጋቢ የብድር ውል ግዴታ ገብቶ የተገኘ እንደሆነ ሌላኛው ፍቃዱን ያልሰጠው ያላወቀው ተጋቢ ግዴታው እንዲፈርስለት የብድር ውሉ እንዲፈርስለት ክስ የማቅረብ መብት ያለው መሆኑ በቤተሰብ ህጉ አንቀጽ 69 ንዑስ አንቀጽ 1 መሰረት ተደንግጎ እናገኘዋለን። ይሄ ከሆነ የክስ ማቅረቢያ ጊዜውም ደግሞ በዚህ ህግ መሰረት በቤተሰብ ህጉ ጊዜ ገደብ ተቀምጦበታል። በማንኛውም ጊዜ ይሄ የብድር ውል እንዲፈርስ ክስ ማቅረብ አትችሉም። አንደኛ የክስ ማቅረቢያ ጊዜው ይሄ አንደኛው ባለትዳር ይሄ የብድር ውል መደረጉን ካወቀበት ቀን ጀምሮ በ6 ወር ውስጥ መሆን እንዳለበት ወይም ደግሞ በማንኛውም ሁኔታ ካላወቀ ግን ይሄ የብድር ውል በተደረገ በ2 ዓመት ጊዜ ውስጥ ክሱን ካላቀረባችሁ ክስ የማቅረብ መብታችሁ በይርጋ ይታገዳል። ይህ ዕዳም እኔን አይመለከትም ወይም ከጋራ ገንዘብ ሊከፈል አይገባም የሚል መከራከሪያ ማቅረብ አትችሉም። የብድር ውሉ እንዲፈርስልኝ በማለት ክስ ማቅረብ አትችሉም። የብድር ውሉ መኖርን ካወቃችሁበት በ6 ወር ውስጥ ሳታውቁ ከቀራችሁ ደግሞ በማንኛውም ሁኔታ በ2 ዓመት ውስጥ ግዴታ ይህንን ክስ ማቅረብ አለባችሁ። እንግዲህ እነዚህ የ6 ወርና የ2 ዓመት የጊዜ ገደብ ወይም የይርጋ ጊዜ ተፈጻሚነታቸው የአንደኛው ተጋቢ ተሳትፎ በሌላኛው ተጋቢ የተገባ ግዴታ እንዲፈርስ በስምምነቱ ተካፋይ ያልሆነው ተጋቢ ሲጠይቅ ነው። ክስም ስታቀርቡ እንግዲህ ይሄ የብድር ውል እንዲፈርስላችሁ ክስ የምታቀርቡት በትዳር አጋራችሁና ብድር አበድር ያለው በሚለው ወገን መካከል ያለው የብድር ውል እንዲፈርስ አንደኛና ሁለተኛ ተከሳሽ አድርጋችሁ ሁለቱ ላይ አበዳሪም ላይ እንደዚሁም ደግሞ ተበዳሪ እናንተ የትዳር አጋር ላይ ነው ክስ የምታቀርቡት ማለት ነው። እንግዲህ ቅድም እንደነገርኳችሁ በዚህ የህግ ድንጋጌ መሰረት 2 አይነት የይርጋ ጊዜ አለ። አንደኛው የ6 ወር የይርጋ ጊዜ ነው። ተፈጻሚነቱም ቅድም እንደነገርኳችሁ በስምምነታቸውን ባልሰጡ ተጋቢዎች ስር የጋራ ስምምነት ያስፈልጋል ተብለው በተዘረዘሩ ጉዳዮች ላይ ነው እና አንደኛው ተጋቢ ደግሞ ያለለኛው ተጋቢ ስምምነት ሳይኖር የውል ግዴታ የሽያጭ የጋራ ንብረታችሁን መሸጥ፣ የጋራ ንብረታችሁን በስጦታ ማስተላለፍ፣ እንደዚሁም ደግሞ የብድር ውል መዋል ብቻ የጋራ ስምምነት በሚያስፈልጋቸው ጉዳይ ላይ አንደኛ የትዳር አጋር ለብቻው ተነጥሎ ስምምነቶች ሲያደርግ ያ ስምምነት እንዲፈርስ የምታቀርቡበት የይርጋ ጊዜ ነው ማለት ነው። እንግዲህ በዚህ አግባብ እንግዲህ የይርጋ ጊዜያትና ለእያንዳንዱ ደግሞ የይርጋ ጊዜ መሰረት ሊሆኑ የሚችሉ አመላካች ምክንያቶች በህጉ ተለይተው ተቀምጠዋል። ነገር ግን ብዙ ጊዜ በባለትዳሮች መካከል አንደኛው የትዳር አጋር ተነስቶ የብድር ውሉ እንዲፈርስልኝ ብሎ ክስ ሲያቀርብ ታውቅ ነበረ ብድር መበደሬን ወይም ደግሞ ያውቅ ነበረ የሚል ክርክር ይነሳል። አንድ የትዳር አጋር
ሌላው የትዳር አጋር የብድሩን ማድረጉን ወይም ደግሞ ከሌላ ሰው ጋር የውል ስምምነት ማድረጉን አወቀ የሚባለው መቼ ነው የሚለው ትርጉም የሚያስፈልገው ጉዳይ ነው። እንግዲህ ቅድም እንደነገርኳችሁ በቤተሰብ ሕጋችን አንቀጽ 69 ንዑስ አንቀጽ 2 ስር የተጠቀሰው የ6 ወር የይርጋ ጊዜ ተፈጻሚ የሚሆነው የውል ግዴታው በአንደኛው ተጋቢ መገባቱን ለሚያውቅ ተጋቢ ነው ብያችኋለሁ። ጊዜ ያጠረበትን ምክንያትም እንግዲህ ያለ አንደኛው ተዳሪ ባለትዳር ተሳትፎ ግዴታ መገባቱን እስካወቀ ድረስ 2 ዓመት እስኪሆን መጠበቅ ሳያስፈልገው ግዴታው ያመጣው ውል እንዲፈርስለት መጠየቅ ይችላል በሚል እምነት ነው። እንግዲህ ይሄ የ6 ወር የይርጋ ጊዜና ውል ይፍረስልኝ በሚል ክስ የማቅረብ መብት ቀሪ የሚያደርግ እስከሆነ ድረስ በስምምነቱ ተሳታፊ ያልሆነው ወይም ያልሆነችው ተጋቢ ውል ይፍረስልኝ ክስ ለማቅረብ በሚያስችል ልክ ስለ ውሉ መኖር የተሟላ እውቀት ሊኖረው ወይም ሊኖራት ይገባል እንጂ ነግሪያት ነበረ ወይም ደግሞ እንደው በሰው ታቅ ነበረ ሳይሆን ሙሉ እውቀት ያንን ክስ ለመቃወም ያንን ውል ለመቃወምና ክስ ለማቅረብ የተሟላ እውቀት ሊኖራት ወይም ሊኖረው ይገባል። በዚህ መሰረትም አንደኛው ተጋቢ የተደረገው የገንዘብ ብድሩን መኖሩን ሌላው ተጋቢ አወቀ ሊባል የሚችለው ቢያንስ የገንዘብ ብድሩሉ ከማን ጋር እንደተደረገ፣ የምን ያህል ገንዘብ ብድሩል እንደሆነ፣ መቼ የተደረገ የብድሩል እንደሆነ ማወቅ ሲችል ወይም ስትችል ነው። ካልሆነ እነዚህን ሁኔታዎች ካላወቀ ዝም ብሎ በወሬ ደረጃ በቀልድ ወይም ደግሞ በስሚ ብድሩል መኖሩን ይጠረጥር ነበረ ወይም ደግሞ ከሌኳ በድሮኛል ብዬ ነግሬዋለሁ የሚለው መከራከሪያ አይሆንም እና ያ ክስ የሚያቀርበው ወገን መቼ የተደረገው ውል ከማን ጋር የተደረገው ውል የሚሉ ነገሮች ያስፈልጉታል። አልፎ ተርፎ የውሉ ኮፒ ሁላ ማግኘት ሲችል ነው በዚህ ቀን የተደረገው ውል ይፍረስልኝ ብሎ ክሱን ሊያቀርብ የሚችለው። እነዚህን ፍሬ ነገሮች እንግዲህ እነዚህን ተጨባጭ እውነታዎች ያላወቀ ተጋቢ የገንዘብ ብድሩ ውሉ ይፍረስልኝ ክስ አዘጋጅቶ ለማቅረብ ይቸገራል። ምክንያቱም የገንዘብ ብድሩል ይፍረስልኝ ዳኝነት በመጠየቅ ክስ የሚያቀርበው ተጋቢ በሌላኛው ተጋቢ የብድሩል ግዴታ መገባቱን በጥቅሉ ከማወቅ ባለፈ በፍትሐ ብሔር ስነ ስርዓት ሕግ ቁጥራችን እንደተደነገገው የተከሳሹን ማንነት፣ የክሱን ምክንያት፣ ለክሱ አስፈላጊ የሆኑ ፍሬ ነገሮችን ጨምሮ ማለት ነው በክሱ እንዲገልጽ ሕጉ ስለሚያስገድደው ሌላኛው ተጋቢ ከማን ጋር የምን ያህል ገንዘብ ብድሩን እንደተዋዋለና የብድሩ ውሉ መቼ እንደተደረገ ማወቅና በክስ አቤቱታው ላይ በፍሬ ነገር ደረጃ መግለጽ ስለሚኖርበትና ስልጣን ያለውን ፍርድ ቤት ከብድር ገንዘቡ መጠን አንጻር ለይቶ ግልጹን ክሱን የማቅረብ ስለሚኖርበት ማለት ነው። ምክንያቱም እስከ 10 ሚሊዮን ብር ድረስ የፌዴራል የመጀመሪያ ደረጃ ፍርድ ቤት ነው። ከ10 ሚሊዮን ብር በላይ ደግሞ የከፍተኛ ፍርድ ቤት ስለሆነ የብድሩ መጠኑ የገንዘብ መጠኑ መታወቅ ራሱ ክስ የሚያቀርብበትን የፍርድ ቤት ራሱ ለከፍተኛ ፍርድ ቤት ነው ለመጀመሪያ ደረጃ ፍርድ ቤት ነው የሚለውን ለመለየትም ስለሚያስፈልገው እነዚህን ሁሉ ማወቅ ይጠበቅበታል። አንዳንድ ጊዜ አንዳንድ ተጋቢዎች የይርጋ መቃወም ያቀረብን ብለው በ6 ወር ውስጥ ነግሬው ነበረው የነግሪያት ነበር አላቀረበችም ስለዚህ ታቅ ነበር የሚል መቃወም ያቀርባሉ። እንግዲህ ፍርድ ቤቶችም አልፎ አልፎ የሰው ምስክሮችን ወይ ምናምን ይሰሙና ውሳኔ የሚሰጡበት አግባብ አለ። ይሄ ግን ተገቢና ህጋዊ ውሳኔ አይደለም። ይሄን በተመለከተም አሁን እንደነገርኳችሁ አንድ ተጋቢ አወቀ የሚባለው ስለ ውሉ ይዘት እና አጠቃላይ ስለ ብድሩ ውሉ የተሟላ እውቀት ሲኖረው ነው በሚል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በመዝገብ ቁጥር 208197 መጋቢት 26 ቀን 2014 አስገዳጅ የህግ ትርጉም ሰጥቷል። ይህ እንግዲህ ለባለትዳሮች ጠቃሚ ሆነ የህግ ምክር እንደሚሆን አልጠራጠርም። በሌላ ጠቃሚና እንደዚህ ወሳኝ የሆነ የህግ ማብራሪያ እንገናኛለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻናሉን ሰብስክራይብ ማድረግ አይረሳ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ